ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም ነው። እግዚአብሔር አምላክ ስሙ የተባረከ ይሁን። እግዚአብሔር አምላክ ለእናት ሀገራችን ለኢትዮጵያ ሰላምን፣ አንድነትን፣ ፍቅርን ያብዛልን። በስደት ያላችሁ እህቶቼ እግዚአብሔር አምላክ ኃይል ይሁናችሁ፣ ጉልበት ይሁናችሁ፣ ጥበቃ ምሕረት ያብዛላችሁ እያልኩኝ በአዲስ ቪዲዮ መጥቻለሁ። በአዲስ ቪዲዮ ስመጣ በሁለት ነገር ነው የመጣሁት። አንደኛው ስለ ትናንትና ስለ ሩታና ስለ ይሳቅ ሩታ ይሳቅን አስፈጠረችው። አላባሷ ያምርብኛል ባል ነበር። አዎ ያምራል ብያቸዋለሁ። የትኛውም ሃይማኖት ተገላለጡ እንደማይል ነግራቸዋለሁ። ነገር ግን ማስመሰል አይጠበቅብንም መሆን እንጂ ማስመሰል አይጠበቅብንም። ምክንያቱም ሙስሊሞች ማስመሰል አይወዱም፣ የለባቸውም እና ያው ማስመሰልን ብንጠላ፣ ነገር ግን እንደዛ ሆኖ ያን ነገር አክብሮ መሄድም በጣም ደስ ይላል። ሌላው ነገር የታዘብኩት ነገር ከካሜራ ጀርባ ብዙ ጓደኞቻቸው ይመጣሉ። አይታወቅም። አብርሽም ሊመጣ ይችላል፣ ዳኒን ሊመጣ ይችላል፣ ሁሉም ሊመጡ ይችላሉ። ምንድነው እንደዛ ያልሽበት ምክንያት ካላችሁኝ፣ ያንን ሁሉ አገር የሚያክል ምግብ ለይሳቅና ለሩታ ብቻ ነው አይደለም። ኧረ እንተሳሰብ። አንዳንዴ ባካችሁ እንተሳሰብና ከካሜራ ጀርባ ሊሆኑ ሰዎች አሉ። አሁን ልክ ናችሁ እንዲህ ቢሆን እያሉ የሚያጨበጭባሉ። ከካሜራ ጀርባ መጥተው አብረው ያፈጥራሉ ማለት ነው። ያፈጥራሉ እያልኳቸው እያለ ሌላው ነገር ባለፈው ሰምታችኋል። ፉፉና ፍቅር በተለያዩበት ሰዓት ፍቅር አንድ የተናገረችው ነገር አለ። ለሁላችንም ከፍቅር የሆነ መልስ እንጠብቅ ነበር፣ ወይ ከአብርሽ ወይ ከፍቅር አንድ መልስ እንጠብቅ ነበር። ነገር ግን ፍቅር አሰባበት ሳይሆን መልሱን መልሰዋለች ማለት ነው። እርግጠኛ ነኝ አንድ ቀን በራሱ ርዕስ ትመጣለች። ምንድን ነው ያለችው? ፉፉ ለሩታ ያሳያት የአብርሽና የፍቅር ሚስጥር ብሎ ያሳያት ነገር ነበረ። ነገር ግን ያው ውሸት እንደሆነ ምን እንደሆነ አንዳንዴ ሰው እውነተኛ ሲሆን የሆነ አንድን ነገር ለማየት እንኳን አይጓጓም። የወሬ ሱስ ያለበት ሰው ነው ያንን ነገር፣ ወይም ደግሞ ራሱን የማያምን ሰው ነው ምንድነው ብሎ ለማየት የሚጓጓው። ያን ጊዜ እንኳን አንጡ ለየው አላቻቸውም። ልክ ሩታም የሆነ ነገር በቃ የተለየ ነገር እንዳየች አክት ስታደርግ ነበር። ራሷን እንደ ጻድቅ ስታይ ነበረ። ልክ ጥፋተኛ ፍቅር ብቻ እንደሆነች ይኸውልሽ ሩታዬ፣ አንቺ ከአብርሃም ለመራቅ ማንንም ሳትከሺ ራስሽ እንደገባሽ ራስሽ መውጣት ትቺ ነበረ። ገባሽ አይደለ? ትቺ ነበረ። ነገር ግን ድራማ ስለሆነ እሺ፣ እዚህ ጋር ድራማ ስለሆነ እሺ። ነገር ግን አንቺ የፈለግሽው አብርሃምንም ጥፋቱን እንዳለ በአብርሃም አድርገሽ መውጣት ነበር የፈለግሽው። ገባሽ አይደለ? ከጽጌ ጀምሮ ማለት ነው። ከጽጌ ጋር ሲጀምር በነበረው ጀምሮ። ነገር ግን ደግሞ አልተሳካልሽም። ገብሻል አይደለ? አልተሳካልሽም። አሁን እንግዲህ አንደኛችሁ ወይ እሱ ወይ አንቺ ኦዲየንስ ፈርታችሁ ነው ግንኙነታችሁን እንድትቋረጥ ግልጽ አድርጋችሁ መናገር ያቃታችሁ። አብርሽም ያው ዳርዳር እያለ ነው እሷ እንድትጎዳ ስለማልፈልግ ነው ብሎ ምናምን ድራማ መስራት ፈልገው ነበረ ከጽጌ ጋራ። በዛ ላይ ይሳቅን እናደንቃለን ምናምን ትሉት ድራማ ካልሆነ አዎ በጣም ነው የምናደንቅ። ወንድ ልጅ በመሆንም ወንድ ልጅ ከሆነ አሳሳቾች ከሆኑ ነገሮች መጠንቀቅህ፣ ያንን ፈተና ማለፍህ እኔም ሳላደንቅ አላልፍም። ድራማ ካልሆነ ማለት ነው። ድራማ ከሆነ ደግሞ አድናቂ ነኝ፣ አለቀም። እና አንዳንዴ እውነትን የያዘ ሰው ለምንም ነገር አይቸኩሉም። በዛን ሰዓት ፍቅርም ሰማች። ልክ ፉፉ እንዲያውም ከዚህ በፊት ፉፉ ሲናገር በቃ የማያለያያቸው ነገር አንድ ላይ የሚያደርጋቸው ነገር አንድ ነገር አለ ሲል ሁላችንም ልጅ ነው ብለን ደምድመን ነበረ። ልጅ ነው ብለን ሁላችንም ደምድመን ነበረ። ነገር ግን አይ ዶንት ኖ ምን እንደሆነ አላውቅም። በጣም አካብዶ ለኦዲየንስ ተናግሮ ፉ ማለት ነው። ነገር ግን ለሩታ አንድ ነገር አሳያት። ፍቅርም አላየችም፣ ማንም አላየም፣ እኛም አላየንም። ልክ ሩታ ያችን ነገር ይዛ ስታካብድ ፍቅር አፍርሳባቸው አፍሽ እንዳከፍችብኝ አፏን አዘጋልኝ ብላ ሄደች። ነገር ግን ባለፈው እነሱ እርቅ ላይ በመጡ ጊዜ የፉ ጓደኛ ይታረቁ ባለ ጊዜ ምንድን ያላችሁ ምን እንዳሰጋት እንኳን አላውቅም፣ ለማየትም አልፈልግም። ራሴን ስለማቅ ነው ያላችሁ። አንዳንድ ሰው አያችሁ በራሱ ኮንፊደንስ ኖሮ እንዲህ ነው። ገብታችኋል? ምንም የሆነ አሁን በሰዓት ማቀናበር ይችላል፣ ብዙ ነገር ማድረግ ይችላል። ነገሩ ሰማያች ራሴን ስለማቀው አለች አንደኛ። እና በጣም ነው ደስ ያለኝ። ያ ማለት ፍቅር ጋርና አብርሽ ጋር ቢኖር እንኳን ምንም ችግር የለውም። እንዳልኳችሁ የድሮ ፍቅረኛሞች፣ የ5 ዓመት ፍቅረኛች ናቸው። ነገር ግን የለም ፍቅር እንዳለችው በራሷ ኮንፊደንስ ተሞልታ ነው የተናገረችው። ምንም አይነት ነገር የለኝም አልፈራም ያለችው። አንተ ግን እኔን ለመክሰስ በየቦታው